እሷ ከወለደች ከሳምንት በኋላ ባለቤቴ ወንድሙን አናገረው። ወልዳለች፣ አሁን የዚችን ህፃን ልጅ ህይወት አበላሽተህ ምንም ወደኋላ ማለት አትችልም፣ አግባት ይለዋል። ሚስቴ ይሄን ነገር አትቀበለውም፣ ቤቴ ሙሉ ለሙሉ ይበጠበጣል ይለዋል። ለሚስቱ ማግባት እንደሚፈልግ እንዲነግራትና እንዲያስፈቅዳት ነግሮት የምትለውን ነገር እንዲሰማ አሳስቦት ከባለቤቴ ጋር ይለያያሉ። ልጆቼ ለአባታቸው ስጦታ አዘጋጅተው እኔም ሆነን እሱ ሳናቅ የሆነ ቀን ማታ ላይ ወደ ቤት ሲመጣ ፊት ለፊት አገናኙን። በጣም ነበር የደነገጥኩት። አባቢ በቃ ማሚ በወቅቱ ስሜታዊ ሆና ተሳስታ እንደዚህ አይነት ነገር ውስጥ ገብታለች። እኛ አንተ ላይ እምነት አለን። እኛ ልጆቻችሁ ደርሰን በመካከላችሁም ሌላ ሽማግሌ አይገባም። ይቅር ተባባሉ። ሁለታችሁ ስትኮራረፉ እኮ ቤቱ ይጨንቃል፣ ይጨልማል እያሉ ከግራ ከቀኝ አዋከቡን። ታረቃለሁ፣ ችግር የለብኝም። አንድ ቅድመ ሁኔታ ግን እናንተም ሆናችሁ እሷ እንድታቅ ፈልጋለሁ። ወንዶቻችሁም ሆናችሁ ሴቶቻችሁ የኔ ልጆች ይሄን ነገር እንድትረዱትም አስጠነቅቃችኋለሁኝ አለ። ንገረን እሺ ምንድን ነው ይሉታል። መቼም ማግባት ከፈለግኩኝ አገባለሁ። እሷ ልትይዘኝ ልታስፈራራኝም ልትቆጣጠረኝም ከዚህ በኋላ እንዳትሞክር። አያገባብኝም ብለሽም እንዳታስቢ። ካገባም እሄዳለሁ ከሱ ጋር አልኖርም ብለሽ ምታስቢ ከሆነ አሁኑኑ መለየት እንችላለን። አላህ የሰጠኝ ፍቃድ ነው፣ መብት ነው። እኔ ከፈለኩኝ እኔ ካመንኩኝ በፈለኩት ሰዓት ሀቅሽን እስካላጓደልኩኝ መብትሽን እስካልነካው ድረስ አገባለሁ። ከሴት ጋር የሁክ በዚህ ወጣ በዚህ ገባ ብለሽ ከዚህ በኋላ እንደዚህ አይነት ጸብና ግርግር ቤቴ ውስጥ አልፈልግም። ባሌ ተፈቅዶለታል። በየትኛውም ሰዓት እሱ ከፈለገ ሀቄን አያጓድልብኝ እንጂ ማግባት ይችላል የሚለውን ነገር አምነሽ ስትቀበይ አብረሽ ኑሪ። አይ ይሄንንማ አልቀበልም፣ እንደዚህ አይነት ብጥብጥና ሁከት አስነሳለሁ ምቲ ከሆነ አሁንም ጀምረሽዋል፣ ጨርሺው። አሁን ለማግባት ፍላጎትም እቅድም የለኝም። አንቺን ፈርቼ ምናምን ሳይሆን ግን አላህን ፈርቼ ነው። ነገ እሱ ፊት በሁለት ሴቶች ሀቅ መጠየቅ እችላለሁ ወይ፣ ያንን ሀቅ መሸከም እችላለሁ ወይ የሚለው ጭንቀት ብቻ አሁን ላይ እንዳስቆመኝ ማወቅ አለብሽ እንጂ አንቺ ባደረግሽው ነገር የዛን ዕለቱ ማታ ሄጄ ሴት ብፈልግ ደስ ይለኝ ነበር። ይሄን ነገር በእናንተ ፊት ነው ምነግራት። ሴት ልጆቼም የባሎቻችሁ ፍላጎት እስካለው ድረስ ሀቃቸው መሆኑን አምናችሁ ተቀበሉ። ገና ሁኑኑ ሳታገቡ። ወንዶቹም እንደዚህ አይነት ፍላጎትና አላማ ቢኖራችሁ ወደፊት ትዳራችሁ ላይ ስታገቡ ጀምሮ ነግራችሁ አስረግጣችሁ አግቡ። በፍጹም ዚና ውስጥ እንዳትዘፈቁ። በቀጥተኛው መንገድ ትክክለኛውን ነገር የማድረግ ወኔ ይኖራችሁ። ይኸው በእናታችሁ ፊት ነው ምነግራችሁ ብሎ እንቅጩን ተናገረ። ምን ልበል? ዝም አልኩኝ። በልጆችሽ ፊት ሀሳብሽን ተናገሪ አለኝ። ምን አሁን ለማግባት ሀሳብ አለ ፕላን አድርጋል ወይስ ለምንድን ነው እንደዚህ አይነት ወሬ የምታወራው አልኩት። እስከዛሬ ድረስ አልነበረኝም፣ ከዚህ በኋላ ግን ሊኖረኝ ይችላል። ሰው ነኝ። ለአንዴና ለመጨረሻ ጊዜ ነው ይህን ነገር ይቅርታ ማድረግልሽ። ማፈልጊ ከሆነ አሁን መወሰን ትችያለሽ። ፍቹን ጀምረሽ ወይ አለኝ። ባለቤቴ እልሁና ቁጣው እስካሁን አለቀቀው። ችክ ካለ ችክ ነው። አንድ ነገር እልህ ካስያዘው አድርጎ ማሳየት ይፈልጋል። እኔም በዚህ እልህና ቁጣዬ ከቀጠልኩኝ ይበልጥ ወደማልወጣው ጦስ ውስጥ እንደምገባ ባይፈልግ እንኳን እንዲያደርግ እንደምገፋፋው ገባኝ። እስኪ ያሰብክ ቀን የፈለክ ቀን እናስብበታለን፣ ችግር የለውም። ለአሁኑ ግን ይቅርታ አድርግልኝ፣ ወደ ሰላማችን እንመለስ። በጣም ይቅርታ። ከዚህ በኋላ ምንም ቢፈጠር ምን እንደዚህ አይነት ስሜታዊነት ግን አታይብኝም። ያን የሆነውን ነገር በእርጋታ አስቤ እንወስንበታለን። ላለፈው ነገር ግን ይቅርታ፣ በጣም ስሜታዊ ስለነበርኩ እንደዛ ስሜታዊ የሚያደረገኝ ቀን የዋልኩበት ነገር ነው ብዬ እናቴ ቤት ስለተፈጠረው ስላወራ ነው ነገር ነገርኳቸው። ከዛም እኔና ባሌ ይቅርታ ተጠያይቀን ወደ ድሮ ሰላማችን ተመለሰ። የድሮ ፍቅራችን ግን አልተመለሰም። ባለቤቴ ሁኔታው በጣም ከንክኖታል፣ በጣም አበሳጭቶታል፣ አናዶታል። ሀውለት ከምነግርሽ በላይ የጠረጠርኩትን ነገር እውነት አድርጎት እልህን ማስጨረስ ፈልጓል። እንደዚህ አይነት ሰው ነው፣ በጣም እልህኛ ነው። ታዲያ እኔም ይሄን ደካማ ጎኑን ስለማቅ እንዳንዲት ጎበዝ ብልህ ሚስት ባለቤቴን እንዴት ታርጌ እንዴት ተለሳልሼ ተናንሼ ወደ ቀድሞ ፍቅሩ ወደ ቀድሞ እዝነትና ለኔ ወደ ነበረው ክብሩ መመለስ እንዳለብኝ አውቃለሁ።
ሌት ከቀን እሱ የሚያስደስተውን ነገር በማድረግ እሱን በመንከባከብ ቢዚ ሆንኩኝ። አላህ ይስጠው፣ እሱም አላሳፈረኝም። ይቺ ልጅ እኔ ቤት መታ አራስነቷን በምታሳልፍ ሰዓት በደንብ ሲመቻት እያበበች አበባ እየመሰለች መጣች። እኛ ቤት ውስጥ ጥብቅ አድርገን ነው ልጆቻችንን ያሳደግናቸው። የሐራም ግንኙነትን እንዲፈሩና እንዲጸየፉ አድርገን ነው ያሳደግናቸው። ይቺ ልጅ ግን ቤቴ እየዋለች ስታድር በሐራም አንድን ሰው ወዳ አፍቅራ ዚና ድረስ ደርሳ እርግዝና ድረስ ደርሳ ብዙ ነገሮችን ያየች ሴት ስለሆነች ለልጆቼ ፈራሁ። ምናልባት የዚና ጉዳይ ልባቸው ላይ እንዳይቀል ከሷ ጋር ገጥመው በጓደኛ ሆነው የሷ ደካማ ጎን ልጆቼ ላይም እንዳይጋባ በሚል ቀን ወደ ቀን እየተቀራረቡ በመጡ ቁጥር በጣም ፈራሁኝ። ከዛም ባለፈ እቺ ልጅ የልጆቼ እኩያ ናት። ወንዶቹ ልጆቼስ ቢወሰወሱ ቢፈተኑብኝ ቢወድቁብኝ እሷ እንደሆነ ለሐራም ግንኙነት ግድ የላት። እነዚህ ወጣት ልጆች ወደ አንድ ነገር ቢሳቡብኝስ ብዬ በጣም ስጋት ውስጥ ገባሁኝ። ሀውለት ከአራስ እስክትወጣ ድረስ ከቤቴ ውልፍት አላልኩም። ከአጠገቧ አልተለየሁም። እየዋለ ሲያድር ሴት ልጆቼም ከእሷ ጋር ያላቸውን ቅርበት በጣም እንዲቀንሱ ተቆጥቼ አስጠነቀኳቸው። ወንዶቹማ እሷ የተኛችበት ክፍል አካባቢ ዞር እንኳን አይሉ። ለሽንታቸው ወይ የሆነ ነገር ፈልገው እንኳን ዞር ካሉ ሀውለት በቃ ልገላቸው። ምን ታረጋላችሁ? እዚህ ጋር ምን ትሰራላችሁ? እንዲህ ነገር ፈልገን ነው ካሉ ሴቶቹን አትልኩም? እዚህ አጅነቢ ሴት አለች አይደለም? ሀውለት በቃ ልጆቼን ራሱ በገዛ ቤታቸው አሳቀቅኳቸው፣ አቢዙ አረኳቸው ነው የምልሽ። ያም ያው ከነበረኝ ስጋትና ጭንቀት የተነሳ ነው። መጥፎ ነገር እንደ ሰደድ እሳት ነው። ሳታቂው ዙሪያሽ ላይ ያለውን ነገር ሁሉ ይበላብሻል። በመጨረሻም አንድ ቀን ከባሌ ጋር ቁጭ ብለን አዋራሁት። እንደዚህ አይነት ስጋት ውስጥ ነኝ። ሴቶቹም እኩዮቿ ናቸው፣ ወንዶቹም ጎረምሶች ናቸው። ልጅቷ እንደምታያት ናት። ወንዶቹም በመጥፎ እንዳያስቧት፣ ሴቶቹም ስራዋን አቅለው አይተው ወደ እሷ ስነ ምግባር እንዳይሳቡብኝ ፈርቻለሁ። ይችን ልጅ ቶሎ በልና ቦታ አስይዝልኝ አልኩት። ከባለቤቴ ጋር መጀመሪያ እንዲያናገራት ቢነጋገሩም ሚስቱን ፈርቷት ግን እስካሁን አላናገራትም ነበር። ለሁለተኛ ዙር ባለቤቴ አግኝቶት ሲቆጣው ግን ደፍሮ ሄዶ ሚስቱን ያናገራታል። ማግባት ፈልጌያለሁ ምን ትያለሽ ይላታል። በዛ ሰዓት ሚስት እብድ ትሆናለች። ከኔ ምን አተህ ምን ጎሎህ ነው የምታገባው? እስኪ የጎደለህን ይህን ብለህ ንገረኝ በምትለው ሰዓት ከአንቺ ምንም የጎደለኝ ነገር የለም፣ ግን በቃ ማግባት ፈለግኩኝ። ጓደኞቹ ሁሉ አግብተዋል፣ አቅም አለኝ፣ ዲኔም ይፈቅድልኛል፣ ፍቀጅልኝ፣ በጣም ማግባት ፈልጌያለሁ ይላታል። ሚስት ያዙ ይልቀቁኝ ብላ ያው የፈረደበት ባሌ ጋር ትደውላለች። የትኛውን ቤተሰብ ሲጣላ አስታራቂው ሽማግሌ የኔ ባል ነው። ባለቤቴ እንደዚህ አለኝ፣ እኔ እሱ አግብቶብኝ ከሱ ጋር መኖር አልችልም። ቤቴን ጥዬ ከመሄዴ በፊት አንተ እንድታሸማግለንና ይሄን ሀሳቡን እንዲተው እንድታረግልኝ፣ አልተው የሚል ከሆነ ደግሞ በክብር እንድታሰናብቱኝ ነው ብላ ወደ ባሌ ትደውላለች። ሽምግልና ከሷ ጋር ቁጭ ይላሉ። ምንም እንዳላወቀ ወንድሙን ከሷ ምን አተህ ምን ጎሎህ ነው ሌላ ማግባት ያሰብከው ብሎ ይጠይቀዋል። ምንም የጎደለኝ ምንም ያሳጣችኝ ነገር የለም። ላገባ በጣም ጓጉቻለሁ። ልቤ ተነስቷል። በሐራም ከምወድቅ ማግባትና ማግባት ብቻ ነው የምፈልገው ይሏል በሷ ፊት። በዚህ ሰዓት በቃ አንተ ውጣ ይልና ሚስትን ብቻ ያዝ አድርጎ እንግዲህ ወንድ ልጅ አንዴ ልቡ ከሸፈተ ሌላ ከፈለገ ከባድ ነው። አላህም 2 3 4 ለኛ የፈቀደልን የልባችን ስስነት የፍላጎታችንን ደግሞ ከፍተኝነት አይቶ ነው። ይሄ ልጅ በሐራም ወድቆ ነገ አንቺም እሱም አላህ ፊት ከምትጠየቁ ለአላህ ብለሽ ፍቀጂና አንቺን ቤትሽን ያዢ። አንድ ነገር ካጎደለብሽ ሐቅሽን ከነካብሽ እኔ ኃላፊነቱን ወስዳለሁ፣ ባክሽ ፍቀጂለት ወንድሜ ሐራም ላይ አይውደቅ ብሎ ይችን ሴት መማጸን ይጀምራል። በዚህ ሰዓት እሷም አንተ ሚስት ላይ ያላረከውን ነገር ቤት ላይ ያላረከውን ነገር እንዴት እኔ ላይ ትፈርዳለህ? እንዴት ለወንድም ትፈርዳለህ? ከሷ ምንም አላጣሁም፣ ቤቴም ሰላማዊ ነው እያለ እንዲያገባ እንዴት ትገፋፋዋለህ? ፍቃድስ ትሰጠዋለህ? ብላ ከባሌ ጋር ክርክር ትገባለች። እኔ ፍቃድ አልሰጠውም፣ እንዲያገባም አላበረታታሁትም። ወንድ ልጅ ግን አንዴ ልቡ ከፈለገ ልጆቹ እንዳይበተኑ ፈርቶ ሐራም ላይ መውደቁ አይቀርም። አይ አላህን እፈራለሁ በትክክል ፍላጎቴ ነው አደርጓለሁ ካለ ደግሞ ቤቱን ማጣቱ መበተኑ አይቀርም። ለዚህ ሁሉ ቁልፉ ያለው አንቺ ጋር ነው። ለዚህ ልጅ ብፈቅጂለት ከሐራምም ትጠብቂዋለሽ፣ አላህን ፊት ምንዳሽን ትቀበያለሽ፣ ልጆችሽንም ቤትሽንም ከመበተን ትታደጊያለሽ። እባክሽ ይሄን ነገር እሺ በይ። ከወንድሜ ጋር ከዚህም በፊት አውርተናል። የማግባት ፍላጎት አለው። ከአንቺ ስላጣ አይደለም። ይሄ ወንዳዊ ፍላጎት ነው፣ ተፈጥሮ ነው። አንቺ ጥንክር ብለሽ ግን እባክሽ ቤትሽንም ልጆችሽንም አትበትኝ በሚል ሰዓት በል እሱ ያግባ ምትል ከሆነ አሁኑኑ ሐቄን ሰተህ
ለያይተኸኝ ከዚህ ቤት ውጣ ትሏለች። ባለቤት